በመቀጠልም ዚፕ መዝጋት ትረሳለህ። ጋሽ ስብሐት ጫት ሲቅም የደረሰ አንድ ወጣት ነው አሉ። ከዕለታት በአንዱ ቀን ስብሐት ለሽምግልና ተልኮ ነው አሉ። ጋሽ ስብሐት በከተማ አውቶቡስ ይጓዛል እና ማንንም መክረህ አታውቅም አለው ጋዜጠኛው። አንተ እኮ ታዋቂ ደራሲ ነህ፣ ለምንድን ነው የግል መኪና የሌለህ? ደራሲ ጋሽ ስብሐት ገብረ እግዚአብሔርን ወይ እንደወረደ በጻፋቸው መጽሐፍ ወይ በጨዋታ አዋቂነቱ የማያውቀው ይኖራል ብዬ አላስብም። እስኪ ከደራሲነቱ ባሻገር ስላለው ስብዕናና ጨዋታ አዋቂነቱ የተወሰነ ልበላችሁ። ጋሽ ስብሐት አብዛኛውን ጊዜ የትም ሲሄድ መጽሐፍ፣ በፌስታል የሆኑ ወረቀቶችንና የሚነበቡ ነገሮችን ይይዛል። በአንድ ወቅት ደራሲ ዘነበ ወላ ጋሽ ስብሐት አዘውትሮ የሚይዛትን ፌስታል ገለጥ አድርጎ ዛሬ የሚነበብ ነገር አልያዝክም እንዴ አለው። ጋሽ ስብሐትም ዘ ሂስትሪ ኦፍ ጂሰስ ክራይስት የሚል መጽሐፍ ግንጣይ ከፌስታሉ አውጥቶ አሳየው። ይሄኔ ደራሲ ዘነበ ወላ የተቀረውስ በማለት ጠየቀው። ጋሽ ስብሐትም መጽሐፉ በጣም ትልቅ ነው፣ ያንን በዚህ ፌስታል ውስጥ ይዤ በየሄድኩበት ላነበው ሞከርኩ፣ ነገር ግን ክብደቱን አልቻልኩትም። ስለዚህ በየቀኑ የማነበውን ያክል እየገነጠልኩ ይዤ እወጣለሁ። ሸክሙም ቀለል አለልኝ። አሁን ልጨርሰው ጥቂት ነው የቀረኝ። አንብቤ እንዳጠናቀቅኩት ማተሚያ ቤት የሚሰራ አንድ ወዳጄ አለ፣ ለእርሱ ሰጠውና እንደገና ይጠርዝልኛል በማለት መለሰ። ከዕለታት አንድ ቀን ጋሽ ስብሐት በከተማ አውቶቡስ ይጓዛል። አንድ ሌባ ጠጋ አለና ኪሱ ገባ። ጋሽ ስብሐትም ቀድሞ ነቅቶ ኖሮ ምን ነው አለው። ሌባውም ደንገጥ ብሎ ውይ የኔ ኪስ መስሎኝ ነው ሲል መለሰለት። ጋሽ ስብሐትም የሚወርድበት ፌርማታ አካባቢ ሲደርስ ሌባውን በሞቀ ጥፊ አጮለው። ሌባውም ምን ነው ሲለው ውይ የኔ ፊት መስሎኝ ነው በማለት ኮስተር ብሎ መለሰለት። በአንድ ወቅት አንዱ ቃለ መጠይቅ አድራጊ በጣም የምትጠላው ነገር ምንድን ነው ብሎ ጠየቀው። ሰውን መምከር ሲል መለሰ ጋሽ ስብሐት። እና ማንንም መክረህ አታውቅም አለው ጋዜጠኛው። ታገል ሰይፉን መክሬው አውቃለሁ ብሎ መለሰ ጋሽ ስብሐት። ምን ብለህ መከርከው? የሰው ምክር አትስማ ብዬ በማለት አዝናኝ ምላሽ ሰጥቷል። ጋሽ ስብሐት ኢንተርቪው የተደረገ ስለሚወደው ዘፈን ለማወቅ የምትወደው ዘፋኝ ማን ነው ሲባል ነይልኝ እያለ የሚዘፍነውን ልጅ አለ። የምትጠላውስ ሲባል ያ አጠገቡ ሆኖ ነይለት እያለ የሚያሽቃብጠውን በማለት አዝናኝ መልስ እንደሰጠ ይነገራል። በአንድ ወቅት ደግሞ አንድ ጋዜጠኛ ጋሽ ስብሐትን እንዲህ ሲል ጠየቀው። አንተ እኮ ታዋቂ ደራሲ ነህ፣ ለምንድን ነው የግል መኪና የሌለህ? ጋሽ ስብሐት አንገቱን አቀርቅሮ ለትንሽ ደቂቃ ከቆየ በኋላ ምን አገባህ እንዳልልህ አሳዘንከኝ። ጥያቄህ የዋህነት ይነበብበታል። ግን እንካ ልንገርህ፣ ከንቲባና ደራሲ በእግሩ ነው መሄድ ያለበት። በህዝብ መሃል መሽለክለክ፣ ትንፋሹን መተንፈስ፣ ለቅሶውን ማልቀስ፣ ሲያስነጥሰው ማስነጠስ፣ ደስታውን መደሰት ወዘተ። እነሱን እየጻፍኩ እነሱን እየኖርኩ ጉሮሮዬን እደፍናለሁ። ከንቲባም ስለነሱ እያወራ ይሰነብታል። ሁለታችንም የሚያኖረን ህዝብ ነው። ታዲያ ይሄን ማግኘት የምትችለው በእግር ስትሄድ ነው። አንተንስ በእግሬ ባልሄድ ኖሮ አገኝህ ነበር ብሎ መለሰለት። ጋሽ ስብሐት እርጅናን ይጠላል። የሆነ የውጭ ጸሐፊ ስለ እርጅና የተናገረውን እንደዚህ ይገልጸዋል። ስታረጅ ስም ትረሳለህ፣ ከዚያ መልክ ትረሳለህ፣ በመቀጠልም ዚፕ መዝጋት ትረሳለህ፣ ሲለይልህ ደግሞ ዚፕ መክፈቱንም ትተዋለህ። ከዕለታት በአንዱ ቀን ስብሐት ለሽምግልና ተልኮ ነው አሉ። ከተወሰኑ ሽማግሌዎች ጋር አብሮ ወደ ልጅቱ አባት ሄዱ። ስብሐት ሆዬ ነገሩ ሆድ ሲያውቅ ዶሮ ማታ እንደሆነ ገብቶታልና በሽምግልና የሚጠፋው ጊዜና ጉልበት ከወዲሁ አድክሞታል። ሽማግሌዎቹ ልጅቷ ቤት ደርሰው በር ተከፍቶላቸው እንደገቡ አባቷን ያገኙታል። ተጨባብጠው አረፍ እንዳሉ ስብሐት ተሽቀዳድሞ የመጣነው ልጆትን አንድ የኛ ልጅ ጠይቆ ነው። እዚህ ውስጥ እርሶም ሆኑ እኛ ምንም መብት የለንም። እርሶ እምቢ ቢሉ እንኳ እነርሱ ለመጋባት ቆርጠው ጨርሰዋል። ስለዚህ ይጋባሉ። አሁን በከንቱ ከመታከት ደስ የሚለንን ሌላ ጨዋታ እየተጫወትን እንቆይ። ምን ይመስሎታል አለ። አባትየውም ስብሐትን ያውቁት ኖሮ ስቀው ጥሩ አሉና ሌላ ጉዳይ ሲጨዋወቱ አሉ። ጋሽ ስብሐት ጫት ሲቅም የደረሰ አንድ ወጣት ነው አሉ። ጋሽ ስብሐትን ይመክረዋል። ጋሽ ስብሐት አይቃሙ፣ መቃም ሱስ ያስይዛል፣ እኔ አልቅምም። ስብሐት ዝም ይልና ሲጋራ ይለኩሳል። ወጣቱ አሁንም ምክሩን ይቀጥላል። ጋሽ ስብሐት አያጭሱ፣ ማጨስ ሱስ ያስይዛል፣ እኔ አላጨስም። ጋሽ ስብሐት አሁንም ዝም ይልና ቡና ያዛል። ከዛም አልፎ ወጣቱን ሊጋብዘው ትጠጣለህ ይለዋል። ወጣቱም ቡና አልጠጣም ሱስ ያስይዛል በማለት ይመልሳል። ጋሽ ስብሐት አሁንም ዝም ይለዋል። በመጨረሻም ሁሉ አልቆ መጠጣት ሲጀመር ወጣቱ አሁንም ጋሽ ስብሐት መጠጥ ሱስ ያስይዛል፣ አይጠጡ፣ እኔ ሱስ እንዳይዘኝ አልጠጣም ሲላቸው ጋሽ ስብሐት ወጣቱን ገረፍ አድርጎ አይቶት አንተም ምንም ሱስ የለብኝም ትላለህ እንጂ ከሱስ አላመለጥክም እኮ፣ ሱስ የመፍራት ሱስ አለብህ አሉት። በቀጣይ ክፍል ደግሞ ጋሽ ስብሐት ከደራሲነቱና ከጨዋታ አዋቂነቱ ባሻገር ስላለው ሌሎች ውብ ስብዕናዎቹ አጋራቸዋለሁ። ለማጣቀሻነት ማስታወሻ በሚል በደራሲ ዘነበ ወላ፣ ስብሐት ገብረ እግዚአብሔር ሕይወትና ክህሎት በሚል በደራሲ አለማየሁ ገላጋይ የተዘጋጁትን መጽሐፍና ሌሎችንም የሶሻል ሚዲያ ምንጮች ተጠቅሜያለሁ።